ሰበር መረጃ የኢራን ሰማይ ጭልም ብሏል። ዓለም አቀፍ አየር መንገዶች በረራቸውን አቋረጡም። በሀገሪቱ እየተካሄደ ያለው ጸረ መንግስት ተቃውሞ አየር መንገዶችን ለደህንነት ስጋት ዳርጓል። በኢራን የተቀሰቀሰውን መጠነ ሰፊ ጸረ መንግስት ተቃውሞን ተከትሎ የመጣው የጸጥታ መላላት ስጋት በማድረግ በርካታ ታዋቂ ዓለም አቀፍ አየር መንገዶች ወደ ቴህራን የሚያደርጉትን በረራ ማቋረጣቸውን በይፋ አስታውቋል። ባለፈው ቅዳሜ ብቻ በደርዘን የሚቆጠሩ በረራዎች የተሰረዙ ሲሆን ከነዚህ መካከልም ሉፍታንዛና ኦስትራሊያን ኤርላይንስ፣ ተርኪሽ ኤርላይንስ፣ ፍላይት ዱባይ፣ ኤምሬትስ፣ ኳታር ኤርዌይስ እንዲሁም ፔጋሰስ ይገኙበታል። ታህሳስ 19 ቀን በቴህራን ግራንድ ባዛር የኢራን ሪያል ዋጋ መርከስና የኑሮ ውድነትን በመቃወም የጀመረው እንቅስቃሴ አሁን መልኩን ቀይሮ ወደ መንግስት ለውጥ ጥያቄ አድጓል። ተቃውሞውም በአሁኑ ወቅት መላ ሀገሪቱን እያናወጠ ይገኛል። የኢራን መንግስት ተቃውሞውን ለመግታት ኢንተርኔትና ስልክን ሙሉ በሙሉ የዘጋ ሲሆን የሰብአዊ መብት ድርጅቶች ግን አስደንጋጭ ሪፖርቶችን እያወጡ ነው። እስከ 51 የሚደርሱ ሰዎች 9 ህጻናትን ጨምሮ መገደላቸው ተነግሯል። ከ2200 በላይ ሰዎች በቁጥጥር ስር ውለዋል። በመቶዎች የሚቆጠሩ መቁሰላቸውም ተዘግቧል። አየር መንገዶቹ ቀጣዩን የሀገሪቱን ሁኔታ በቅርበት እየተከታተሉ መሆኑን የገለጹ ሲሆን የበረራ መርሃ ግብራቸውም እንደ ሁኔታው ሊለዋወጥ እንደሚችል አስታውቋል።